ባምበሪቾ ተራራ ላይ ነው አሁን ሌስኮ ወደዛ ነው የምንገባው እንዴ እሺ አሁን እየገባን ነው አምና መጥቼ ነበር ባምበሪቾ ተራራ ላይ አሁን ግን በጣም ለውጥ አለው ለምታዩት እዛ ድረስ ነው የምንወጣው የምታዩት ላይ ድረስ ጎጆቹ ምናምን በጣም የሚያምር ቦታ ነው ሁላችሁም ሳትጎበኙት እንዳታልፉ hiking na ልክ እንደገባችሁ የምታገኙት ሜዳ ይሄኛው ሜዳ ነው ይሄ የመጀመሪያው ሜዳ ነው እዚህ ጋር ከተነሳሳችሁ በኋላ ደግሞ ወደ ላይኛው እንሄዳለን ማለት ነው እሺ አሁን እዚህ ጋር ባምበሪቾ ተራራ 777 ይላል ግን አሁን ደግሞ ዳግም 777 ሚሊዮን ቦታ ማሳያችኋለሁ ስንገባ ያለው መጀመሪያ ያለው ቪው ይሄ ነው ሌትስ ጎ እኛ ማከል ስርዓቴ ማለት የንጉሱ ሚስት ናት አመሰግናለሁ በመጀመሪያ ላይ ስትገቡ የምታገኙት ኮፊ ሃውስ እቺ ነች አሪፍ ኮፊ ሃውስ ነች ከወረዳችሁም በኋላ ከእንትን ካላችሁም በኋላ እዚህ መገኘት ትችላላችሁ እንሂድ እንሂድ ወደ ላይ let's go ተራራው ምናምን ይሄ ነው ይሄ መጀመሪያ የተጣለው እንትን ነው መሰረተ ድንጋይ ነው ባቶ 777 የባምበሪቾ ደረጃ ግንባታ ፕሮጀክት ነው የመሰረተ ድንጋይ በከምባታው ወንባሩ ዞንና አስተዳደር በክብራቱ አክሊሉ መኒዶ ተቀመጠ ይላል ግንቦት 29 ቀን 2012 ነው ይሄ እንትን መሰረተ ድንጋይ የተጣለው ማለት ነው ይሄ ደግሞ አንድ ብለን ጀምረናል ደረጃው በቃ ከዚህ በኋላ 777 እንቆጥራለን ማለት ነው እዚህ ጋር 17 አለሽ ኦኬ እዚህ ጋር 27 አለ 77 እያለፈ ነው ወይዛ እንግዲህ ከታች ያለችው ዱራሜ ነው የምትታየው ዱራሜ ከተማ ነው የምታየው ከዛን የጀመርነው እንዳያችሁት እዚህ ጋር ደርሰናል አሁን እዚህ ጋር እንደዚህ ኢነርጂ ቡል ራሱ ይዘው የሚሄዱ አሉ ከኋላ ያለው ቲም አለ ከፊት ለፊት ቲም አለ እንደገና ከስር ደግሞ የሚመጡ ቲሞች አሉ በዚህ ሰዓት ባምበሪቾ ተራራ የሚጎበኝበት ሰዓት ነው ለመስቀል ሰው መጥቶ እሺ እንቀጥል አይ ቲንክ 77 ነው እንትን እያለፈ እየጻፈ ያለው አሁን 57ኛው ደረጃ ላይ ደርሰናል ጉድ ጥንካሬያችንን በደንብ እንድንላለን አሁን 67ኛው ደረጃ ላይ ደርሰናል በጣም እንትን አለው በጣም ሪፍሬሽ ታደርጋላችሁ አየሩ ሙሉ ለሙሉ እዚህ ጋር የምታዩት እንግዲህ ከራሱ የሚወርድ ንጹህ ምንጭ ነው የሰው ላይ እየታጠበ ያለፈበት ነው እኛም ታጥበን ደግሞ እናሳያችኋለን ኦኬ ናና በጣም ጥርት ያለ ሆኖ ብትጠጡት አሁን እንታጠባለን ሪፍሬሽ እናደርጋለን ዝቃዜው በጣም ደስ የሚለው ድምፁን ላሰማችሁ
በጣም ጥርት ያለ ውሃ ነው። ከላይ ነው እየፈሰሰ ያለው ግን ምንም አይነት ቆሻሻ የለውም። ተፈጥሮ በጣም ያምራል። እንቀጥል ጉዟችን። እዚህ ጋር እንደምታዩ ባምባሮቹ ተራራ በጆሪ ቃለ ሕይወት ቤተክርስቲያን የሚለማ ጥብቅ ቦታ ነው ይላል እና እዚህ ጋር ደግሞ ትንሽ እረፍት እዚህ ጋር ደግሞ ትንሽ ሲደክማችሁ እረፍት የምታረጓት ነው። በመሀል እየተዝናናችሁ እዚህ ጋር ስፒከርም ከፍተው እየተዝናኑ ነው። ልጆች ራሱ ይዘው መጥቷል። ስለዚህ አያቀታችሁም ማለት ነው እና እንደፈለጋችሁ መዝናናት ትችላላችሁ። በመሀል ቁጭ ማለት ትችላላችሁ። እዛች ጋር በመሀል ቁጭ ማለት ትችላላችሁ ማለት ነው። የሁሉ ህዝብ ሃይኪንግ እያደረገ ነው ያሉት። ይሄ ከገባችሁ በኋላ ሁለተኛ የምታገኙት ምንጭ ነው። የቀደሙን አግኝተናል። ይሄ በጣም እርጥብ ነው፣ ንጹህ ነው እና ደግሞ በጣም ቀዝቃዛ ነው። ሁሉም ድካሙን ለማስታገስ ከዚህ እየጠጣ ነው የመጣው ማለት ነው። ፊትህን መታጠብ ትችላለህ እዚህ ጋር እስቲ ለካሜራማናችንም ፊት እንዲታጠብ እድል እንስጣ። ኢንቫይት ተደረኩ። ያስ አዩካ በጣም እየተቀጠልኩ ነው ያሱት ና ቆንጆ እንቅፋታችሁ ይሄኛው ደግሞ 327ኛው ደረጃ ላይ ስንደርስ ሁለተኛ የምናገኘው ማረፊያ ነው ማለት ነው። ስለዚህ እያረፋችሁ ነው የምትሄዱት። ደስ ይላል። እራለከለኩ በኢየሱስ ፎቶ ወጥቻለሁ ከዚህ በፊት እኮ። ዩቲዩብ ሰብስክራይብ አድርጉ። እንደዛ ከሆነ እዚህ ፕሮሞሽን ትሰራለህ። እወጣለሁ እንዳፈር እናንተ ለመምጣት ያብቃችሁ። ጨረሳችሁ ነው? ያዝ አንበሳ እንዳልኳችሁ ምንም የሚሰለች ነገር የለም። 417ኛው ላይ ስትደርሱ ደግሞ ሌላ ማረፊያ አለ። እዚች ጋር ፎቶአችሁን ቀጭ ብላችሁ ውሃችሁን ጠጥታችሁ መጓዝ ትችላላችሁ። ዛሬ እንደውም ትንሽ የደከመኝ ይሄ ሁለተኛዬ ነው ብያችኋለሁ። ትንሽ የደከመኝ ከፀሐይ በ6 ሰዓት ይወጣ ነው እና ከተቻላችሁ ብርድ ካልሆነና ዝናብ ካልሆነ ማለት ነው። አሁንም እየወጣን እናሳያችኋለን። ገና ብዙ ይቀረናል። ያ ወይዘዌ ያ እታች የምታዩት የዱራሜ እየለማ ያለ ከተማ ነው። በጣም ነው ደስ የሚለው። ከተማው እንዳለ እንደዚህ ይታያል። በቃ 417ኛው ላይ ደርሳችሁ ማለት ነው። በጣም ውብ ነች በእውነት። እንሂድ የምታገኙት ሌላችኛዋ ማረፊያ ደግሞ እቺ ነች። እዚህ ጋር እረፉ ግድ ነው እሺ። ምክንያቱም ኃይለኛ ነፋስ፣ ቆንጆዬ ነፋስና ተንፋሻችሁን መሰብሰብ ትችላላችሁ። ሌትስ ጎ ጋይስ። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳረሱ ፕሊዝ። ላቭ ዩ። 637 ላይ ደርሰናል። 637 ላይ ከደረስን በኋላ ሰው እዚህ ጋር እየጨፈረ ምናምን እየተዝናና ነው።
እዚህ ጋር እንግዲህ ጭፈራ እያያችሁ ነው። እንደዚህ ዘና እያለ ነው ሰው እንትን የሚያደርገው። ይሄኛው ደግሞ ወደ 600 ምናምን ከገባችሁ በኋላ ያለው የረፍት ቢዩቲ 767 ላይ ደርሰናል። ላይክ እንደ ዋሻ ነገር እዚህ ጋር ተሰርቷል ማለት ነው። ቅዝቃዜው እንዴት ደስ እንደሚል you have no idea በደንብ ብለሽ ይሄ 767 ላይ ምናምን ስትደርሱ እንደ ዋሻ ተደርጎ የተሰራ ነው። ባይዘው በኋላ ሚስጥርም አለ። ሌትስ ጎ 777 አልቋል። ዊን አድርገናል። አሁን ደግሞ ምነግራችሁ እዚህ ጋር ሚስጥር ነግራችኋለሁ ያልኳችሁ ዶክተር አብይ ይሄን ሁሉ ወጥቶ አሁንም 777 ያስፈልጋል ብሎ ዳግም 77 ነው አሁን የምንወጣው። ሌትስ ጎ ብሩክቲ ይሄ ሁሉ ሰው ዳግም 777 ይሄ ነው። ዳግም 777 የአንበሪቾ ተራራ የደረጃ መንገድ ማረፊያ ቦታዎች እና ባህላዊ አዳራሽ ግንባታ ፕሮጀክት የመሰረት ድንጋይ በከምባታ ዞን ዋና አስተዳዳሪ በተከበሩ አቶ አረጋ እሸቴ የተቀመጠ ሰኔ 11 ቀን 2017 ዳግሙ ነው። ከዛኛው ይሄኛው ትንሽ የተሻለ ነው፣ ዝቅ ያለ ነው። ስለዚህ ብዙ ድካም የለውም። አሁን የጀመርነው በጣም ያምራል። ተራራ የነበረውና ይሄ ማለት ባለፈው በመጣንበት ጊዜ ሜዳ ተራራ ነበረ። ይሄ አዲሱ ደረጃ ሳይጨመርበት በፊት ማለት ነው። እና አሁን ግን ደረጃ ሆኗል። ለመውጣትም በጣም ቀላል ነው። ከዛኛው ይልቅ ይሄኛው ዝቅ ያለ ነው። ሌትስ ጎ 97 ላይ ደርሰናል። እንዳረሱ በጣም አሪፍ ነው። ይሄኛው ደረጃ መሬት ነው የሚመስለው። ጋድ ወጥተናል። እነዛኞቹ የእረፍት ቦታዎች አይታችኋል። ይሄ ደግሞ ተራራውን እያያችሁ ልክ እንደ ኩርሲ በጣም ከፍታ ላይ ነው ያለው። ይሄኛው አረፍ የምትሉበት ነው። እስኪ የዚህኛውን ታሪክ የሚያውቃለ እዚህ ውስጥ ለጊዜ የለንም፣ ግን በኋላ አወራላችኋለሁ። የፍርድ ሸንጎ የሚሰጥበት ላይ ግዛት ነው ብሎኛል ካሜራማኔ። ላይ የንጉሱ መቀመጫ ላይ ልንቀመጥ ነው። የተከበራችሁ የአንበሪቾ ጎብኚዎች አቤት በሉ። ወደ እነሱ እኔ አንበሪቾን ተራራ ላስተዋውቅ እዚህ ድረስ መጥቻለሁ፣ ከአዲስ አበባ ድረስ። ሁላችሁም ዩቲዩቤን ሰብስክራይብ በማድረግ ተባበሩን። ሀገራችንን ገና እናስተዋውቃለን። ብዙ የማይታዩ ነገሮች አሏት። ስለዚህ ሁላችሁም ሀገራችንን እየመጣችሁ ዱራሜ በጣም የወደድኳት ሀገር ነች። እኔ ሁለተኛዬ ነው ይሄ። በጣም ነው ደስ የሚለው። አሁንም ደግሞ ከዚህ በላይ እንቀጥላለን። የምናቆመው ነገር የለም። አድርገናል። ይሄን ቢዩቲ እያየን ትንሽ ፎቶ ተነስተን እንሄዳለን ማለት ነው። አመሰግናለሁ ስላዳመጣችሁ። እሺ፣ ሰላም። እስቲ ራስህን ትንሽ አስተዋውቀንና ስለዚህ ቦታ አንዳንድ ነገር ትነግረናለህ። እሺ፣ አመሰግናለሁ። ስሜ አቤነዘር አለማየሁ ይባላል። በዚህ በአንበሪቾ ኢኮቱሪዝም ስፍራ ጽሕፈት ቤት ባለሙያ ነኝ። አሁን ያለንበት ቦታ አንበሪቾ ተራራ ላይ ነው ያለነው። አንበሪቾ ተራራን ለማውጣት የተሰራ የደረጃ መንገድ አለ። እሱን በመጠቀም እዚህ ደርሰናል። አሁን እዚህ ያለንበት ቦታ ደግሞ ሰጄ ጎቾ ተብሎ የሚታወቅ ቦታ ነው። ይህ ቦታ የቀድሞ የከምባታ ነገስታት ስብሰባ የሚያደርጉበት ቦታ ሲሆን እንደምታዩት 30 ወንበሮች እዚህ ፊት ለፊት ላይ ይታያሉ። እነዚህ 30 የየአካባቢው ሹማምንት ከንጉሱ ጋር ለመወያየት የሚመጡበት፣ ሀሳብ ለመቀያየር የሚመጡበት ቦታ ነው። እንደምታዩት ደግሞ የንጉሱ መቀመጫ እዛ ፊት ለፊታችን ላይ የሚታዩት ነው። እዛ ቦታ ላይ ሆነው
ንጉሱ አስፈላጊውን ሪፖርት ይቀበላል። ስለ ግብር፣ ስለ አካባቢ ጸጥታ ይጠይቃል። አካባቢው እንዴት አድሯል፣ እንዴት ውሏል፣ ስለ እህልም ስለ ተፈጥሮ ጠቅላላ ውይይት የሚያደርጉበት ካሉበት ሁሉ ተሰባስበው ከከምባታው ተሰባስበው መጥተው እዚህ ቦታ ላይ ነው የሚወያዩት ማለት ነው። ይህ ቦታ ሰጄ ጎቾ በመባል ይታወቃል። እሺ እንትና ይሄን ቦታ ከዚህ በፊት አንዴ መጥቻለሁ እና ፍላት ሜዳ ነበር ይሄኛው ቦታ 777 ከሱ ካለቀ በኋላ ነው ይሄኛው ያለው እና ይሄኛው ቦታ እዛ ጋር እንዳየነው የመሰረት ድንጋዩ የተጣለው ሰኔ 11 ነው እና በዚህ ፍጥነት እንዴት ይሁሉ ተደረገ እናስ ማን ብሎ ነው የተደረገው ነው እንስተነጋ። እሺ በጣም ጥሩ። ይህ በህዝብ ተሳትፎ የተሰራ ዳግም 777 በመባል የሚታወቅ የደረጃ የተራራው መወጣጫ ደረጃ ነው። ይህ ደግሞ ምክንያት የሆነው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው በጎበኙበት ጊዜ እንዴት 777 ላይ ይቆማል? ብዙ የሚጎበኘው ቦታ ከተራራ አናት ላይ ነው ያለው፣ ወዳ ነው ያለው በሚል ሐሳብ አቀረቡበት። በዛው ቀን ተጀምሮ ገቢ ማሰባሰብ ተጀምሮ የህዝብ ተሳትፎ በጣም በንቃት ስለነበረ በዚህ የተነሳ ስራው እዚህ ደረጃ በፍጥነት ሊሰራ ችሏል። ስለዚህ ማንኛውም ባለሀብት መጥቶ በተለይ የዱራሜ ተወላጆች የሆኑ ባለሀብቶች መጥተው እዚህ ቦታ ላይ ኢንቨስት ቢያደርጉ የህዝቡ ርብርብ ፈጣን ነው ማለት ነው። በጣም ፈጣን ነው። ህዝቡ ደግሞ በቃ ለልማቱ እጅግ በጣም ተቆርቋሪ ነው። ልማቱንም ይጠብቃል፣ እንደራሱ ነው የሚያየው። እዚህ ሲሰራ ያለው ሁኔታ በተለያየ ቪዲዮዎችም ልታዩ ትችላላችሁ። ከታች ድረስ አሸዋውንም ድንጋዩንም የተለያዩ ሲሚንቶ ማቴሪያሎችን ሁሉ የተሸከመው በሰው ጉልበት ነው ወደዚህ የወጣ የተሰራው። ያ የሚያሳየው ምንድነው? ህዝቡ ለስራው በጣም እጅግ ትልቅ ቦታ እንደሰጠ ነው የሚያሳየው። እንደገና ደግሞ ባለሀብቶችን መጥቶ እዚህ አካባቢ የተለያየ አይነት ኢንቨስት ለማድረግ ቢፈልጉ ክፍት እንደሆነ ያው የዞኑ መንግስትም አስታውቋል ማለት ነው። በቢሮአችንም ስር ያው ይሄንን የሚመራ የራሱን የቻለ ስራ ሂደት ስላለ በዛ መጠቀም ይችላሉ። እሺ አቶ አቤኔዘር እርስዎ በዚህ ውስጥ ምንድነው እዚህ ስራ ላይ ምንድነው? እሺ እኔ በሀምበሪቾ ኢኮ ቱሪዝም ስፍራ ጽሕፈት ቤት የልማት እቅድ ባለሙያ ነኝ። ያ ማለትም ደግሞ የበጀትና እቅድ ክትትል ባለሙያ፣ እንደገና በውክልና የሚሰራቸው ሌሎች ስራዎች አሉ። እዛ ላይ አንዱ ባለሙያ ነኝ ማለት ነው። እሺ እግዚአብሔር ይስጥልን። እናመሰግናለን። አመሰግናለሁ። የተራመድሽ ነው እንግዲህ እንዳይደብራችሁ ሰው ስፒከር ይዞ ምናምን እያመለከ ነው የሚሄደው። 217 ላይ ደርሰናል። እንሄዳለን እዚህ ጋር ይሄ ደግሞ የፌዴራል ጠቅላይ ሚኒስትር ክቡር አብይ አህመድ ዶክተር ግንቦት 25 ቀን 2017 በከምባታ ዞን አምባሪቾ ተራራን በጎበኙት ወቅት በተራራው ላይ ባገኟቸው የአካባቢ ሽማግሌ በድንገት ነው የተመረቁት ምርቃት ነው። ሀገሩ መልካም መዓዛ ይሁንልህ፣ በክፉ የሚያይህ አይሁንለት፣ ከኢትዮጵያ ጋር የሚገዳደር ወደኋላ ይመለስ፣ በአስተዳደር ውስጥ በኩር ሁን፣ የመምራትና የማስተዳደር ጥበብ እግዚአብሔር ይስጥህ፣ አሜን በሉ። ለመምራትና ለመመራት በኩር ሁኑ፣ የማ አካባቢ መልካም መዓዛ ይሁንልህ፣ ለምድራችን የሚጎላትን እግዚአብሔር ይሙላ፣ ለምድሪቱ መልካም መዓዛ ይሁን፣ እግዚአብሔር ይባርክ ብለዋል። አሜን። እና እቺ እዚህ ጋር የምትቀመጠው ሶስት ነች፣ ድንጋይ ነች። ጨርሰናል። ነው ተራራው በጣም ኃይለኛ ነፋስና የሆነ የዝናብ እንትን ነገር ያለ ሰማዩ እንዳለ ጠቁሯል። በተቻላችሁ መጠን እኛ ምን መክራችሁ ቢያንስ ጥላ ይዛችሁ ነው። እኛ ምንም አልያዝንም። ጨርሰናል። አሁን ወደ ተራራው ጫፍ ድረስ ነው እየወጣን ያለው። ይሄ እንደምታዩት ወደ ታች ሆኗል። ያ ሁሉ የወጣ ነው።
ጋይስ ይሄ የወጣ ነው ባይዛው እዚህ ጋር ስታይ ብሻና ግን ማድረግ አንችልም። እንጨርሰዋለን። እንደጀመርነው እንጨርሰዋለን። እየወጣን ነው። ዳር እየደረስን ነው ጋይስ። እናንተም እንዳልሰለቻችሁን ተስፋ እናደርጋለን። እንደምታዩት እዚህ ጋር ድምጽ አይሰማም፣ ምክንያቱም በጣም ዝናቡ እንትን እያለን ነበረ። ንፋስም አለው። ይሄ እዚህ ጋር የምታዩት እየተሰራ ስለሆነ ነው። ባይዘው ይሄ ሁሉ ዳግሞ ያለቀው በ2 ወር በ3 ወር ባልሞላ ጊዜ ውስጥ ነውና ይሄ ስላላለቀ ነው እንደዛ የምታዩት ማለት ነው። እዚህ ጋር እንግዲህ ተራራው ሙሉ ለሙሉ ጨርሰናል፣ ግን እየዘነበ ስለነበር መቅረጽ አልቻልኩም። እንደምታዩት እንግዲህ ዝናብ ይዞናል። በጣም ኃይለኛ ዝናብ እየዘነበ ነው። እዛ ጋር ጉሙን ቀረጽላችሁ አንዴ። እንደዚህ እንትን እያለ ነው። በጣም እየተደበደብን ነው እኛም በጣም እንደምታዩ ዝናቡ በጣም እየቀጠቀጠን ነው። እዚህ ጋር የምታዩት የቃል ኪዳን ድንጋይ ወይም ደግሞ ሄድሪክኒው ነው። በከምባትኛ ምን ነበር? ሄድሪክኒው ይባላል በከምባትኛ። የቃል ኪዳን እንትን ነው። ስለዚህ ድንጋይ ማብራሪያ አፈልግም። ስለዚህ ድንጋይ ማብራሪያ እዚህ ጋር ይሰጡናል። እዚህ ይሄ ድንጋይ ማለት ከላይ የተቀመጠ ድንጋይ በእውነቱ በድሮ ጊዜ ወማዎች ወይም ነገስታት ከታች ባየነው ቦታ ላይ ሲሾሙ ሹማምንቶች ዋናው ንጉስ ወይም ወማ ቃል የሚያስገባበት እንደገና ቃሌን ካፈረስኩ ግብር ካሳነስኩ በዚህ ድንጋይ ስራ አልፋለሁ ድንጋዩ ይጨፍልቀኝ ብለው ቃል የሚገቡበት ቦታ ነው። አመሰግናለሁ። ውድ የዩቲዩብ ቤተሰቦች እንግዲህ በቪዲዮ በደንብ እንደተዝናናችሁ እርግጠኛ ነኝ። እኔም እንግዲህ በጣም ኢንጆይ ነበር ያደረኩት። ምርጥ የቤተሰብ ጊዜ ታሳልፉበታላችሁ። እንግዲህ ወደ ዱራሜ ብቅ ስትሉ አንበሪቾ ተራራ መጎብኘት እንዳትረሱ። እነዚህ የተለያዩ ኤክሰርሳይሶች እንዲሁም ፈን የሆኑ ታይሞች ታሳልፋላችሁ። እንዲሁም ደግሞ ቆንጆ ቪዲዮ እንዲደርሳችሁ ብሩክቲ ስታይልን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ከአንበሪቾ ስትመለሱ ገና ተአምር ይሆናል የሚል ቤት ማር የሚሸጥበት ቤት አለ። በጣም የሚጣፍጥ ማር ነው። እሱን ሳትቀምሱት ሳትገዙት እንዳትመለሱላችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ባይ ባይ።